ሰላም የቻናላችን ቤተሰቦች እንኳን ወደ ተሼ ሶሉሽን የዩቲዩብ ቻናል በደህና መጣችሁ። ዛሬ የማሳያችሁ እንዴት ፍሪላንስ መሆን እንዳለባችሁ እና ለምሳሌ ኦንላይን ስራዎች ይሰራሉ ምናምን ቲክቶክ ላይም ፌስቡክ ላይም የተለያዩ ሚዲያዎች ላይ ሰምታችኋቸዋል እና እንዴት የራሳችሁ የሆነ አካውንት ከፍታችሁ ፍሪላንስ መሆን እንደምትችሉ የተለያዩ አፕወርክ፣ ፋይበር የሚባሉ ፕላትፎርሞች እስካሁን እንዲሁ ሚዲያ ላይ ሰምታችሁ ይሆናል። ነገር ግን እነሱ ቀላል ናቸው። እንዴት አከፋፈቱ ጀምሮ እንዴት ስራችሁ ለጥፋችሁ እዛ ላይ ስራችሁን ከትናንሽ ኢቨን ትራንስሌሽን እዛ ላይ አንድ ፒዲኤፍ ተሰጥቶ ትራንስሌት ያደርጋችሁ እዛ ላይ መስራት ትችላላችሁ። ዌብሳይት ዴቨሎፕመንትም ባላችሁ እስኪ ሎጎ ዲዛይን፣ ዩቲዩብ ቴምኔል ዲዛይን እንደነገርኳችሁ ነው እና ባለፈው ቪዲዮ ካላያችሁት ከሆነ ከአሁን በፊት እንዴት የዩቲዩብ ቴምኔል ማዘጋጀት እንዳለባችሁ የሰራሁት ቪዲዮ ነበረ እና ዩቲዩብ ቴምኔል እንዴት በኤአይም ስላለ በኤአይም እየሰራችሁ እንዴት የእናንተን ደግሞ አዲሽናል እየጨመራችሁ አሪፍ የሆነ ብራንድ የሆነ ዩቲዩብ ቴምኔልም እያዘጋጃችሁ ለሰዎች የምትሸጡበት ሁኔታ ነው ያለውና እሱን እንዴት ከስክራች ጀምሮ የራሳችሁ ጉግል አካውንት ብቻ ነው የሚያስፈልጋችሁ እና ናሽናል አይዲ ቢኖራችሁ አሪፍ ነው። ነገር ግን ናሽናል አይዲ ለቬሪፊኬሽን ገንዘብ ለመከፈል ስትጀምሩ ቬሪፋይ ማድረግ ትችላላችሁ። አሁን አካውንቱን ከፍታችሁት በተለይ አንደኛ ዓመት ሁለተኛ ዓመት ተማሪዎች ያስፈልጋችኋል ግዴታ ይህ ዌብሳይት ለሶፍትዌር ዴቨሎፕመንት ኮምፒውተር ሳይንስ ለምትማሩ ተማሪዎች ቀድማችሁ ብታውቁት ብዬ ሪከመንድ የማደርገው ነው እና ያም ስለተሰማኝ ነው ቪዲዮውን የሰራሁት። ከስክራች ጀምሬ እንዴት የራሳችሁ የሆነ ጊግ መስራት እንዳለባችሁ ጊግ ምንድን ነው የሚለውን ነገር እዚሁ ላይ እያየን እንዴት ክሬት እንደምታደርጉት እናያለን። እኔ የራሴ የፍሪላንስ አካውንት ስላለኝ እናንተን ማሳያችሁ በጓደኛዬ አካውንት ነው እና ተከታተሉኝ፣ ትጠቀሙበታላችሁ። ወደ ቪዲዮ ልውሰዳችሁ። አሁን ወደ ቪዲዮ ፋይቨር ብላችሁ ሰርች ታደርጋላችሁ። የመጀመሪያው የሚመጣላችሁን ክሊክ ታደርጉታላችሁ። ከዛ ራሱ ወደ ዌብሳይታችሁ ይወስዳችኋል። ከዛ እናንተ በጉግል አካውንት ይኖራችኋል። አብዛኞቻችሁ በጉግል አካውንት መግባት ትችላላችሁ። አይ ካላችሁ እኔ ስላለኝ በጓደኛዬ ኢሜል ስለሆነ ማሳያችሁ እኔ በኢሜል እገባለሁ ማለት ነው። እናንተ ግን ጉግል አካውንት ካላችሁ ራሱ ይገባላችኋል። የፌስቡክ አካውንትም ካላችሁ ያስገባችኋል። ኢሜል አስገባ አለኝ። ኢሜሉን አስገባለታለሁ። ፓስዋርድ አስገባው። ኮንቲኒው ትሉታላችሁ። ከዛ ዩዘር ኔም ምረጥ። ዩዘር ኔም ያስመርጣችኋል። ራሳችሁ የፈለጋችሁትን የራሳችሁን ስም ማድረግ ትችላላችሁ። ዩዘር ኔም ነው ክብሮም ዩዘር ኔሙ ተይዟን እያለ ነው። 12 የተመዘገበበት ሰው አለ ማለት ነው በዚህ ስም 12 ይሄኛው መሆን ይችላል። ክብሮም 12 የሚል ዩዘር ኔም አድርጌያለሁ። የጓደኛዬ ስም ነው። ክሊክ ታደርጉታላችሁ። ኮንፊርም ዩር ኢሜል በኢሜላችሁ ቬሪፊኬሽን ኮድ ይገባላችኋል። እሱን አንጥታችሁ እዚህ ጋር ማስገባት ነው ኮዱ ማለት ነው። እሺ የቬሪፊኬሽን ኮድ ደርሶኛል በስልኬ ማለት ነው። እሱን ታስገባላችሁ። 6 ዲጂት ነው። ሰሚት ትሉታላችሁ። ክሬት አደረግነ ማለት ነው። ወደ ዌብሳይታቸው ወሰደን። ምንድን ነው የሚለው እዚህ ላይ ነው ብዙ ጊዜ የምንሳሳተው እዚህ ላይ ነው። ክብሮም ዩር አካውንት ሃዝ ቢን ክሬትድ ዋት ብሪንግ ዩር ቱ ፋይቨር ይላል። ምን ማለት ነው? ፋይቨር ላይ መስራት የምትፈልገው እንደ ክሊያንት ነው እንደ ፍሪላንሰር ነው ሆነን የምንሰራው። ክሊያንት ማለት ስራ አሰሪዎች ለምሳሌ የአንድ ድርጅት ባለቤቶች ይሆናሉ እኛን የሚያሰሩ። ፍሪላንስ ከሆነ ደግሞ እኛ ለራሳችን በግላችን የምንሰራው። ስለዚህ እኛ የምንመርጠው አያም ፍሪላንስ የሚለውን ክሊክ አድርገን ኔክስት እንላለን ማለት ነው። ክሊያንት ካልነ ደግሞ እንደ ክሊያንት ሆነን መሸጥ እኛ ማሰራት የምንችል እንደዛ ከሆነ ደግሞ ክሊያንት ብለን እንገባለን። ግን እኛ አሁን ፍሪላንስ መሆን ስለምንፈልግ ፍሪላንስ እንላለን። እዚህ ጋር የምንሞላቸው ፎርሞች አሉ። የራሳችን ኤክስፒሪየንስ ፕሮፋይል ሙሉ ይላል።
ይሄኛው ኤክስፒሪየንስ ካላችሁ ከአሁን በፊት ሰርታችሁት የምታውቁት የሊንክድኢን አካውንት ኑሯችሁ ከሆነ የእሱን የሰራችሁት ስራ ካለ ከአሁን በፊት እሱን መሙላት ትችላላችሁ። ማኑዋሊ ብላችሁም ማኑዋሊ መሙላት ትችላላችሁ። እዚህ ጋር ማለት ነው እናንተ ያላችሁን ኤክስፒሪየንስ ስኪላችሁን ይሄኛውን በቃ ለሰርተፊኬት ካላችሁ ከአሁን በፊት የሰራችሁት ክሊያንቶች ጋር ሰርተውላችሁ እነሱ የሰጧችሁ ሰርተፊኬት ካላችሁ ግን ግዴታ አይደለም፣ ኦፕሽናል ነው። ኤዱኬሽን ሌቭላችሁን ኦፕሽናል ናቸው፣ ግን ፋይቨር አካውንት ላይ ሊኖራችሁ የሚገቡ ወሳኝ ነገሮች ከምንላቸው ውስጦች ናቸው። ማለት አንድ ክሊያንት መጥቶ እናንተን የሚገመግማችሁ ወይም እናንተን ስራውን ትሰሩልኛላችሁ ብሎ አንድ ስራ ሊሰጣችሁ የሚችለው ካላችሁ የፕሮፋይል ራሳችሁን የገለጻችሁበት መንገድ ትልቁ ተመራጭ የሚያደርገው ነገር እሱ ነው፣ ተመራጭ የምትሆኑት። ምክንያቱም ብዙ ፍሪላንሰሮች አሉ። ከነዛ ውስጥ የተሻላችሁ ሆናችሁ ካልተገኘን የተሻልነው ነን ካልተገኘን ክሊያንቶች ያንን ስራ ሊሰጡን አይችሉም። እዚህ ጋር ታይትል ትመረጣላችሁ። እናንተ የፈለጋችሁትን ታይትል መሙላት ትችላላችሁ። ያው እዚህ ጋር ቀይ ያበራብን እዚህ ጋር ኮማዎቹን ምናምን አይጠቀምም ምናምን እያለ ነው። የራሱ የፕላትፎርሙ ህግ ነው። ካን ኦንሊ ኮንቴን ሌተር ነምበር ስፔስ ኤንድ ቤዚክ ፋንክሽን በመሀል ያስገባናቸውን ኤንድ ምናምን የሚሉ ምልክቶች ስታጠፉ ይጠፋላችኋል። ላንጉጅ አድ ታደርጋላችሁ እናንተ የምትናገሩበት፣ ይሄ አስፈላጊ ነገር ነው። እንግሊዝ ማለት ትችላላችሁ። እዚህ ጋር እንግሊሽ ሌቭሉን ያስመርጣችኋል። ቢግነር ናችሁ፣ ኔቲቭ ናችሁ። ያው ኔቲቭ ባትሉት ፍሉወንት ብትሉት አሪፍ ነው። የተሻለ ተናጋሪ ልምድ ያላችሁ ማለት ነው። እነዚህ ኦፕሽናል የሆኑ ነገሮች አሉ፣ ግዴታ የምናስገባቸው ነገሮች አሉ። እዚህ ጋር ዲስክሪፕሽን ይጠይቀናል። ስለ ራሳችሁ ርዕሱን ስለመረጣችሁት እኔ እየሞላሁት ያለሁት ግራፊክ ዲዛይነር እና ሎጎ ሶሻል ሚዲያ ብራንዲንግ ኤክስፐርት በሚለው ስለሆነ በእሱ ያዘጋጃችሁትን ዲስክሪፕሽን እዚህ ጋር እሱን የሚገልጽ እናንተን በደንብ ምን አይነት ሙያ እንዳላችሁ የሚገልጽ እሱን ዲቴል እዚህ ጋር ኮፒ ፔስት ማድረግ ትችላላችሁ። ቻትጂፒቲ ሊሰጣችሁ ይችላል። እናንተ ሀሳባችሁን ገልጻችሁለት ከዛ እሱ ግራመሩን አስተካክሎ ይሰጣችኋል። እሱን አንታችሁ ማስገባት ትችላላችሁ። እኔ ለጊዜው እናንተ ለማሳየት ያዘጋጀሁት አለ እዚህ ጋር፣ እሱን አንታችሁ ታስገባላችሁ። እዚህ ጋር እኔ በቻትጂፒቲ ያዘጋጀሁት አለ፣ እናንተ መጠየቅ ትችላላችሁ። ኮፒ ፔስት ነው የምታደርጉት። ቅርታ እንደዚህ ያደርጋችሁ ዲስክሪፕሽናችሁን በደንብ ታስገባላችሁ። ምን ላይ የምን ዲዛይን፣ ቢዝነስ ካርድ ዲዛይን፣ ባነር ዲዛይን፣ ብራንድ አይደንቲቲ ዲዛይን፣ ሎጎ ዲዛይን እሰራለሁ። እናንተ መስራት የምትፈልጓቸውን በሙያችሁ ዌብ ዴቨሎፐርም ከሆናችሁ ዌብ ዴቨሎፐር ነኝ፣ እንደዚህ አይነት ዌብሳይት ዴቨሎፕ አድርጋለሁ። እናንተን በደንብ የሚገልጽ ነገር ማስገባት አለባችሁ። ከብዙ ሰዎች ጋር ኮምፒቲት ስለምታደርጉ እዚህ ላይ እናንተን በደንብ የሚያሳይ ነገር ካልጻፋችሁ ክሊያንቶች እናንተን በጻፋችሁላቸው ልክ ነው እንጂ አያውቋችሁም እናንተን። ስለዚህ እናንተ በደንብ ራሳችሁን ገልጻችሁ ማሳየት አለባችሁ፣ ዲቴልስ ሞሉ ማለት ነው። እኔ ጀስት ለማሳየት ያክል ስለሆነ እዚህ ጋር ፕሮፋይላችሁንም ማስገባት ትችላላችሁ። ለጊዜው እኔ የልጅየው ፎቶ ስለሌለኝ ከ600 ካራክተር በታች ያስገባ እያለኝ ነው። ስለዚህ የተወሰነውን መቀነስ ይኖርብኛል ከነዚህ መካከል። ለምሳሌ ያው እናንተን ለማሳየትም ስለሆነ በደንብ እንትን ስላላዘጋጀሁት ነው። አንደኛውን እዚህ ጋር ማጥፋት ይኖርብኛል ትክክል እንዲሆን 610። እሺ አሁን ልክ ነው።
586 አሁን መቀጠል እችላለሁ። ስለዚህ በመቀጠል አትራክት ሪሊቫንት ክሊያንት እናንተ ለክሊያንቶች ስፔሲፊክ ስኪላችሁን መግለጽ ይኖርባችኋል። እዚህ ላይ ማስገባት ይኖርባችኋል። ለምሳሌ የጃቫስክሪፕት ስኪል አለኝ ኤግዛምፕል ብሎ እሱ ራሱ ይሰጣችኋል። እናንተ እኛ አሁን ሎጎ ዲዛይን ላይ ስለሆነ ግራፊክስ ዲዛይን ማለት ትችላላችሁ። እንደዚህ ስታደርጉት ራሱ ያመጣላችኋል። ስፔሲፊክ ስኪላችሁን ኮማ እያደረጋችሁ መጻፍ ትችላላችሁ። ኤክስፒሪያንስ ሌቭል ሚዲየም ብታደርጉት አሪፍ ነው። ያው ጀማሪዎች ስትሆኑ ያው ሚዲየም ብታደርጉት ጥሩ ነው። ኤክስፐርት እንዳታደርጉት ያው ስራችሁ ጋርም ስለማይመጣጠን። ይሄኛው ከአሁን በፊት የሰራችሁት ኤክስፒሪያንስ ካላችሁ ነው። ለምሳሌ የሆነ ካምፓኒ ላይ ተቀጥራችሁ እየሰራችሁ እንደ ክሊያንት እንደ ፍሪላንስ ሆናችሁ የሰራችሁበት ካላችሁ እሱን ኮምፕሊመንትም ካላችሁ እሱን ማስገባት ትችላላችሁ። የጀመራችሁበትን የጨረሳችሁበትን የወጣችሁበትን ማስገባት ትችላላችሁ። ይሄ ኦፕሽናል ነው፣ ግዴታ አይደለም። እኛ ለጊዜው ይህን ሬጂስተር ማድረገው ልጅ ስለሌለው እናልፈዋለን። ሰርተፊኬትም ካላችሁ ከአሁን በፊት የሰራችሁት ሰርተፊኬት ካላችሁ እሱንም መጨመር ትችላላችሁ። ሞር ይሄኛውን ካላችሁ ፈልጋችሁ ብታስገቡት የተሻለ ነው። እናንተ ተመራጭ ያደርጋችኋል። ሰርች ሲያደርጉት በስማችሁ ይሄ ነው ቀድሞ የሚያዩት ክሊያንቶች እና ማራኪና አሪፍ በተለይ ከአሁን በፊት የሰራችሁ ስራ አለ ማለት እናንተ ለስራው ታማኝ ናችሁ፣ በቂ ናችሁ ተብሎ ስለሚታሰብ ስራው ይሰጣችኋል። ጀማሪዎች ከሆናችሁ ግን በዚሁ መቀጠል ትችላላችሁ። ምንድን ነው የምታደርጉት? በትንሽ ዶላር ስራቸውን እንደምትሰሩላቸው ማሳየት ብቻ ነው። ጊግ እና ጊግ የሚባል ነገር አለ። የራሳችሁን ጊግ ስትፈጥሩ ኒች ስትፈጥሩ የራሳችሁ የሆነ ዳታ ኢንትሪም ከሆነ ዌብ ዴቨሎፐርም ሆነ እሱን እሰራለሁ ብላችሁ የራሳችሁ ፕሮፋይል ፖርትፎሊዮ ያዘጋጅታችሁ ስለጥፉ ዋጋ እዛው ላይ ነው። በ10 ዶላር በ4 ዶላር እሰራለሁ እያላችሁ ነው እና ሞር ስራው ላይ እየሰራችሁ የኖራችሁ ሰዎች ከሆናችሁ በደንብ ብሩንም ከፍ እንደየሙያችሁ ማለት ነው። ለጀማሪዎች ግን በትንሽ በ5ም በ4ም ዶላር መስራት ነው። 4 ዶላር ብትሰሩ ጀማሪዎች ከሆናችሁ ቀላል አይደለም እና ለእኛ በጣም ብዙ ነው እና እሱን መስራት አለባችሁ። 4 ዶላር ከዛ እነሱ የሚሰጧችሁ ኮምፕሊመንት ይኖራል። ከዛ ያኛውን እየሰራችሁ በሄዳችሁ ቁጥር አሪፍ ስራ እየሰራችሁ ክሊያንቶችም ለዛ ስራችሁ አሪፍ የሆነ አስተያየት እየሰጧችሁ ከሄዱ በኋላ ግን እናንተም እንደየሰራችሁ ብራችሁን መጨመር ትችላላችሁ። ኮንቲኒው ትሉታላችሁ። ኦፕሽናል ስለሆነ ይህን ታልፉታላችሁ። ኔም አልጨመራችሁም እያለ ነው። አዎ እዚህ ፕሮፋይል ቀደም ዩዘር ኔም ነው የመረጥነው። አሁን ግን ለሰዎች የሚታይ ስም መምረጥ አለብን። ራሱ ቦልድ ያደርገዋል። ከዛ መቀጠል እንችላለን። አሁን ኦኬ ፕሮፋይል ግዴታ ነው። ስለዚህ ፕሮፋይላችንን ማስገባት አለብኝ። አሁን ለጊዜው በኋላ ቀይረዋለሁ። ይህ መቀየር ስለሚቻል ችግር የለውም። እኔ ካለኝ ፎቶ አንዱን ወስጄ አስገባዋለሁ። ወደ ጋላሪ አስገባኝ። ለጊዜው ያዘጋጀሁት ፎቶ የለም። ጀስት ለእናንተ ለማሳየት ያክል በዚህ ላድርግላችሁ እና ፕሮፋይሉን ማስገባት ግዴታ ስለሆነ ፕሮፋይሉን እናስገባለን ማለት ነው። ከዛ እንቀጥላለን። አይ ሄልፕ ዩ አር ዩ ፓርት ኦፍ ኤ ቲም ኢምፕሩቭ ኢን ፋይንድ ወርክ። በቲም ነው የምትሰራው በግልህ ነው የሚለው። ስለዚህ እናንተ በግል የሚለውን በቲም አይደለም የምንሰራው በግል ነው የምትሰሩት። እሱን ትመርጣላችሁ። ሊንክ አዳርጉ ኦፕሽናል ነው። ኮንቲኒው ትሉታላችሁ። የራሳችሁ ዌብሳይት ካላችሁ ግን እዚህ ላይ መጨመር ትችላላችሁ ማለት ነው። ክሬት ጊግ የሚለውን እዚህ ጋር አሁን ኢትስ ኦፊሻል ዩር ፋይበር ኒውስት ፍሪላንሰር ወደ ኦፊሻል ፔጃቸው እያስገባን ነው። አሁን ጆይን ብለን መቀላቀል እንችላለን። ክሬት ጊግስ ጊግ ክሬት አድርጉ እያለ ነው። ጊግ ማለት እናንተ ስፔሲፊክ የሆነ ሙያችሁን በሙያችሁ የምትሰሩት ስራ አንድ ስራ እሰራለሁ ብላችሁ የምንለጥፉት ስራ ነው። እዚህ ጋር ፕሮፋይላችን ስንቀጥል የራሳችንን ፕሮፋይል ፖርትፎሊዮ ካለን ፖርትፎሊዮ እንጨምራለን።
ይሄ ኦፕሽናል ነገር ነው፣ ግን ሞር ብትጨምሩት አሪፍ ነው። ፖርትፎሊዮ ምንድነው? ራሳችሁ የሚገልጽ እስካሁን የሰራችሁት ፕሮጀክት ካለ በተለይ ለምሳሌ ዌብሳይት ዴቨሎፐሮች እዚህ ጋር የራሳችሁ ዌብሳይት ካለ እዚህ ጋር አምጥታችሁ ብታስቀምጡት የተሻለ ነው። ያ የሰራችሁትን ፕሮጀክት እዚህ ጋር አስገብታችሁ ስለ ፕሮጀክቱ ዲቴል የሆነ ዲስክራይብ አድርጋችሁ ምንድን ነው የፕሮጀክት ኔም፣ የሰራችሁበት ኢንዱስትሪውን፣ ፕሮጀክት ዱሬሽን መቼ ነው የጀመረው እና መቼ ነው ያለቀው፣ ስታርት ዴቱ እና ስለ ፕሮጀክቱ ዲቴል የሆነ እንትን ገለጻ ካደረጋችሁ በኋላ ዲስክሪፕሽን ከጻፋችሁ በኋላ በቀጣይ እንትን ነው የምታደርጉት ዩሮ አፕሎድ ዘ ፎሎዊንግ ፎርማት ያን ፕሮጀክታችሁን የሚያሳይ የሰራችሁትን ፕሮጀክት እዚህ ጋር ድረግ አድርጋችሁ ከፋይላችሁ አንጥታችሁ ማስገባት ይኖርባችኋል ማለት ነው። እኔ አሁን ይህን ፖርትፎሊዮ ስታሟሉ የፕሮፋይላችሁ ስትሪንግዝ እየጨመረ ነው የሚሄደው እና ይህን መጨመር ይኖርባችኋል። እኔ ግን አሁን ለማሳየት ስለሆን አልፈዋለሁ። ይህን እኛ ቀጥታ አሁን ክሬት ጊግ እንዴት ክሬት ማድረግ እንዳለባችሁ ጀስት በሀሳብ ደረጃ እነግራችኋለሁ። በቀጣይ ቪዲዮ ግን አሳየን የምትሉኝ ከሆነ ጊግ ማለት ምን ማለት ነው እና ጊግ እንዴት ትፈጥራላችሁ፣ የራሳችሁ ኒች ፈጥራችሁ ስፔሲፊክ የሆነ ስኪላችሁን ጽፋችሁ ፖስት አድርጋችሁት። ዋናው ጊግ አጻጻፋችሁን ስራ የምታጡበትን የምታገኙበትን መንገድ እናንተ የምጽፉት ጊግ ነው እንጂ አንድ አሜሪካ ላይ ያለ ቁጭ ሰው በኦንላይን ስራ ሊያሰራ ሲፈልግ አንተን አውቆ አይደለም በመልክ ነገር ግን እዛ በምታስገባው ጊግ አማካኝነት አንተን ይገልጻል። በምታስገባው ጊግ አማካኝነት አንተን ስለሚገልጽ እና ደግሞ በተሻለ ሁኔታ ደግሞ እስካሁን የሰራችኋቸው ፕሮጀክቶች እስካሁን ፍሪላንስ ሆናችሁ ከሆነ ሞር ለእናንተ ብዙም ጊጋችሁ አሪፍ ሆኖ እያለ ነገር ግን ግዴታም ያኛው ከክሊያንቶች ኮምፕሊመንት ስለሚኖራችሁ ከክሊያንቶች የሚሰጣችሁን ማስረጃ እንደ ሰርተፊኬት ስለምትወስዱት ብዙ አስቸግራችሁም። ለጀማሪዎች ግን ትንሽ ጊጋችሁን በአሪፍ አድርጋችሁ መስራትና የራሳችሁ የሆነ ለምሳሌ የመጀመሪያ ስራችሁን በትንሽ ዋጋ ማድረግ ይኖርባችኋል። ይሄ ግዴታ ነው ማለት አንድን ስራ ቢያንስ ዛሬ $5 $6 $10 በጣም የሚችል ሰው ስኪል ያለው ሰው በ10 አንተም ስኪል ሊኖር ይችላል። ነገር ግን ኦፊሻላቸው ዌብሳይታቸው ላይ ምንም አይነት እነሱ አንተን ሙሉ በሙሉ ስራ ሊሰጡ የሚችል ማስረጃ እስከሌላቸው ድረስ ስራውን ስለማይሰጡ አሪፍ ጊግ መጻፍ ይኖርብሃል። ከዛ በተረፈ ደግሞ የስራውን ያው ይሄ ማርኬት ነው እና ትንሽ ዋጋውን ቀንሰ ማስገባት ይኖርብሃል። ማርኬት ስለሆነ ዋጋውን ካስወደድክባቸው እዚያ ላይ እምነት ሳይኖራቸው ያን ተቀብለው እንትን ማለት አይችሉም እና ጊጋችሁን እዚህ ጋር ማስገባት ይኖርባችኋል። እኔ አሁን ያው ጀስት አንድ ክሬት ኒው ጊግ ትላላችሁ እናንተ ጀስት ምንድን ነው የምታደርጉት የሚለውን ለማሳየት ያክል ነው። ክሬት ጊግ ኒው ጊግ ትላላችሁ። ኦቨርቪው አለው የራሳችሁን ምን ትሰራለህ ነው። እዚህ ላይ 6 ስቴፖች አሉ። እነሱን ተከትላችሁ ነው የምትሰሩት እና እንዴት መጻፍ እንዳለባችሁ ምን ለምሳሌ እዚህ ጋር ጋላሪ ይላል። 5ኛ ስቴፕ ላይ ጋላሪ ሪኳየርመንቶች አሉ። እዚህ ጋር ናሽናል አይዲ ለቬሪፊኬሽናችሁ አስፈላጊ ነው። አሁን አይደለም ፋይበር ፕላትፎርም ቴሌብር እንኳ ቬሪፋይ እየጠየቀ ነው ያለው እና ናሽናል አይዲ ብታወጡ የተሻለ ነው። በተለይ ተማሪዎች ከሆናችሁ ይሄ አስፈላጊ ነው። በተለይ ለአንደኛ ዓመት እና ከዛ በታች አሁን ለሪሚዲያል ተማሪዎች ይህን አይታችሁ ቀድማችሁ ካወቃችሁት ስኪሉ ሲኖራችሁ ፕላትፎርሙ ላይ ምንም አይነት ግርግር ሳይኖርባችሁ ጊዜያችሁን በአግባቡ ተጠቅማችሁ ወደ ስራ ትገባላችሁ ማለት ነው። ከዛ እዚህ ጋር ጋላሪያችሁ ላይ የምታስገቡት ለምሳሌ ዌብሳይት ዲዛይነርም ከሆናችሁ ሎጎ ዲዛይነር፣ ዴታ ኢንትሪ ግዴታ ደግሞ ትልቅ ስኪል አይጠበቅባችሁም። እዚህ ላይ ፋይበር ላይ የምትፖስቱት ስራ የምትሰሩት ስራ ለምሳሌ አንድ ፒዲኤፍ ክሬት ማድረግ ልሰሩ ዴታ ኢንትሪ ዴታዎችን ማይክሮሶፍት ኤክሴል ላይ አንድ ዳታ ማኔጅ ያልተደረገ ዳታ ክሊያንቶች ማኔጅ አድርጋችሁ እንድትሰጧቸው ይፈልጋሉ። ለምሳሌ እነሱ አንድ ድርጅት የሆነ ስራ ማኔጅ ያልተደረገ ኦርደር ቢሰጣችሁ ያንን እናንተ እንዴት ነው ፊክስ አድርጋችሁ በማይክሮሶፍት ኤክሴል ብዙ ስኪል ያው ስኪሉም በደንብ ታጠናላችሁ። የምሰሩበት መንገድ ደግሞ ዛሬ ኤአይ ስላለ ብዙም አይከብድም። ኤአይ ጋር በደንብ መግባባት ይኖርባችኋል። እዛ ኤአይም ተጠቅማችሁ ያን ስራ በአንድ ቀን ማቅረብ እንዳለባችሁ የሚያሳይ ሙሉውን እዚህ ጋር እንዴት የራሳችሁን የጊጋችሁን ቲዩብኔል እና ማለት ጊጋችሁ ሲፖሰት በቪዲዮ አንድ ቪዲዮ ማዘጋጀት ይኖርባቸዋል። ጊግ ቢያንስ የ9 ሰከንድ የ5 ሰከንድ ቪዲዮ ታዘጋጃላችሁ እና የምትሰሩትን ስራ ለምሳሌ ዴታ ኢንትሪ ከሆነ ያ ዴታ የመጣው በፒዲኤፍ መልኩ ነው። ስለዚህ ያን ፒዲኤፍ መጀመሪያ ክሊያንቶች የላኩላችሁ ፒዲኤፍ እንደ ማስረጃ ነው። እናንተ እስካሁን የተሰራ ባይኖርም ጀስት አሁን ሰርች ያደርጋችሁ ታመጡና የሆነ ያልተሰራ
ዴታው በትክክል ማኔጅ ያልተደረገ ዴታ ታመጡና እሱን በጎን አድርጋችሁ የተስተካከለውን ደግሞ እናንተ ሰርታችሁት ያን ያልተስተካከለውን ዴታ ካስተካከላችሁ በኋላ ሁለቱን የሚያሳይ እናንተ ቪዲዮ እየተናገራችሁ በትንሹ የአንድ 5 ሰከንድ ቪዲዮ አዘጋጅታችሁ በፒዲኤፍም አድርጋችሁ ቢያንስ ትንሽ ነው እና እሱን ማስገባት ይኖርባችኋል። እሱን ካስገባችሁ በኋላ ፐብሊሽ ነው የምታደርጉት። ፐብሊሽ ካደረጋችሁ በኋላ ምንም አይከብድም። ከዛ በኋላ ፐብሊሽ ከሆነ ክሊያንቶች ክቦን ብለው ሰርች አድርገው ለምሳሌ እዚህ ላይ ማግኘት ይችላሉ። ስራውን ይመጣለታል እና እዚህ ጋር የምትሰጡት የእናንተ ፕሪሚየም እና ስታንዳርድ ሌቭል እስኪላችሁ አለ። እዚህ ላይ ትንሽ ጊዜ እንዳይወስድ ጊግ አሳየን የምትሉ ከሆነ በቀጣይ ቪዲዮ አሳያችኋለሁ እያንዳንዷ እንዴት ማድረግ እንዳለባችሁ እና የራሳችሁ ሰብ ካታጎሪ መርጣችሁ ሎጎ ዲዛይን፣ ግራፊክስ ዲዛይን ከሆናችሁ ምን ላይ ነው ስፔሲፊኩ የሚለውን ነገር እና የራሳችሁ ስሪዲ ላይ ምን ላይ ነው መስራት የምትችሉት እና ምን ያክል ብር ነው የምታስከፍሉት፣ ሁሉንም ነገር ብራችሁንም ምናችሁንም እዚሁ ላይ ነው የምታደርጉት እና ደግሞ የፔመንት ሜተሪያችሁንም እዚሁ ላይ እንዴት እንደምታስገቡ ፔመንት ሜተሪያችሁን እንዴት ማስገባት እንዳለባችሁ እና ናሽናል አይዲያችሁ እንዴት ቬሪፋይ እንደምታደርጉት እዚሁ ስቴፕ ላይ ማየት እንችላለን። በቀጣይ ቪዲዮ አሳያችኋለሁ። በቀጣይ ደግሞ እኔ ሞር አሻሽዬ በደንብ እየሰራሁበት ያለሁት ስራ ኮምፒውተር ሳይንስ ሞባይል አፕሊኬሽን ዴቨሎፕመንት ላይ እያጠናው ነው። ዌብ ዴቨሎፕመንት ላይ ሶፍትዌር ዴቨሎፕመንት ላይ እያጠናው ነው። የ3ኛ ዓመት ተማሪ ነኝ። እናም እሱን ከኔ ጋር መስራት የሚፈልግ ሰው ካለ ቢያንስ 1ኛ ዓመት 2ኛ ዓመት ሆናችሁ እዚህ ሮድማፑን አውቃችሁት ብትመጡ ትንሽ አይከብዳችሁም፣ ጊዜ እንዳይወስድባችሁ። እኛም አንዳንድ ችግሮች ያጋጠሙን ወደ ምደባ ገብተን ከ1ኛ ዓመት ዲፓርትመንት አውቀን ጊዜ የነበረን ነበረን ግን እኛ ያንን ጊዜ ሳንጠቀም ምን መስራት እንዳለብን ሮድማፑን እንኳን ሳናውቀው ወደ 2ኛ ዓመት 3ኛ ዓመት እያልን ስንመጣ ትንሽ ቢዚ አድርጎብን ነበረ። 2ኛ ዓመት ላይ ስንገባ ትንሽ እኛን ስራ አክብዶት ነበር። እናንተ ግን 1ኛ ዓመት ላይ እያላችሁ ከሌሎች የተሻላችሁ ሆናችሁ ራሳችሁን ስኪል ላይ ፎከስ አድርጋችሁ መስራት ይኖርባችኋል። ወጥራችሁ ከሰራችሁ የማይቻል ነገር የለም። የኤአይ ዘመን ነው እና ኤአይንም እንዴት አድቫንስ አድርጋችሁ ኤአይን መጠቀም እንዳለባችሁም በዚሁ እናየዋለን። በቀጣይ ቪዲዮ እሰራላችኋለሁ እና በዌብ ዴቨሎፕመንት እና በሞባይል አፕሊኬሽን ዴቨሎፕመንት በቪዲዮ መለሳለሁኝ። እነሱን በጋራ እዚሁ ቲቶርም እሰጣለሁ። ኢንቦክስ የምታወሩኝ ልጆች ካላችሁ እሱን ማውራት እንችላለን። አገዛችኋለሁ። ምንም ቀላል ነው። ምንም ከስክራች ነው። ምንም ቤዚክ ስኪልም ባይኖራችሁም ከታች ጀምረን እያጠናን መሄድ እንችላለን። ቪዲዮ ላይክ እና ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ አዲስ የመጣችሁ ቤተሰቦቻችን ኮሜንቱን በመጻፍ ትብብራችሁን እያሳያችሁ ለቻናሉ ድጋፍ እያሳያችሁ ቻናሉ በቅርቡ የተጀመረ ቻናል ቢሆንም በስራ እጥረት ብዛት ያው ሞባይል አፕሊኬሽን ዴቨሎፕመንት ዌብ ዴቨሎፕመንት እያጠናን ስለሆነ ትንሽ ቢዚ ስለሆነ ነው እና በቅርቡ የተጀመረ ቢሆንም እዚህ ቻናሉ አሁን ግን ኦንላይን ስራ ይሰጣል። በቲቶርም በሁሉ ነገርም ድጋፍ እያደረግን እንቀጥላለን። ስለዚህ ያላችሁን ድጋፍ በዚሁ በኮሜንት ላይ እየጻፋችሁ ይህን ቻናል በደንብ አሳድገን ከታች ከስክራች ለሚመጡ ከገጠራማ ለሚመጡ ቤተሰቦች ወንድሞቻችን ከስክራች ጀምረን ትምህርት መስጠት ስላለብን ስለተሰማን ነው። እናመሰግናለን። መልካም ሳምንት